በረደኝ። ኦ በረደ? ኦኬ አንዴ ጋቢ ላምጣለት። ስማ ቅድም ማንን ልትተዋወቅ ነበር ያልከኝ? የሜላት አባት። ምን ብለህ ባለኝ ብለህ ልትተዋወቃቸው? አቤት እንደዚህ ይባላል። እሺ ኤፍሬም አንተ ራስህ ታዘብ። ዝም ብለህ ስማ። እኔ የሜላት አባት ሆኜ እጠይቅሃለሁ። በዛው ማድረግ ያለብህን ነገሮች በሙሉ አስተምርሃለሁ። እሺ በጣም ጥሩ። ሜላትን ታፈቅራታለህ? አዎ። ስራ አለ? ትምህርት ዲግሪ አለ? ዲግሪ ምንድን ነው? ማለቴ ተምረሃል? ቶ እስቲ ሀበል አረ ስጋው እኔ እንደውም ይቅርብኝ። የቻልኩትን ያህል ነገር አስረድቻለሁ። ማድረግ የምችለው ሁሉ ይሄ ነው በቃ። ግን ዘልቤ ሰው ቤት ሲኬድ ባዶ እጅ አይኬድም። ስለዚህ አጎቴ ያመጣው አረቄ ያለ እሱን ይዘህ ትሄዳለህ። እሺ? ደግሞ የሜላት ቤተሰቦች ሰካራሞች ናቸው ብዬ የሚወራና የማይወራ ልጅ